ማዕድን ቆፋሪዎች ሲቆፍሩ አፈርን ያገኛሉ፣ ሌላ ማዕድናትንም ያገኛሉ፣ ወርቅንም ያገኛሉ፣ ዳይመንድንም ያገኛሉ፣ ብዙ ነገር ያገኛሉ። ስለዚህ አፈርን አግኝቶ መተው ይችላሉ። ሌላ ማዕድናትንም አግኝቶ መተው ይችላሉ። ወርቅንም ቆፍሮ ወርቅንም ብቻ ተጠቅሞ መተው ይችላሉ። ወይም ዳይመንድንም ጭምር ቆፍሮ ሊያገኙ ይችላሉ። ዋናው ተስፋ ሳይቆርጡ መቆፈር እና የቁፋሮ ጥበብ እውቀት እና እዛ ደግሞ በቁፋሮ ላይ የሚፈጁበት ታይሞች ይወስናሉ፣ የሆነ ነገር የተሻለ ነገር ለማግኘት ማለት ነው። ስለዚህ ምን እያልኩት ነኝ ያለሁት? ቆፍሩት እያልኩት ነኝ ያለሁት። እዚህ ውስጥ ብዙ ነገር አለ። አፈር አለ፣ ሌላ ማዕድናቶች አሉ፣ ትንሽ ዋጋ ምናምን የሚሸጡ ወርቆች አሉ፣ ዲያመንዶች አሉ። እዚህ ውስጥ ነው ያለው። ስለዚህ እዚህ ውስጥ ቆፍራችሁ ማለት ነው የሆነ ከአፈር አልፋችሁ ቆፍሩ። ከሌላ የሆነ ርካሽ የሆኑ ነገሮች አሉ አይደል? ከዛ አልፋችሁ ስትቆፍሩ ዲያመንድ ወዳለበት ቦታ ትደርሳላችሁ። ህይወታችሁን መቀየር የሚችል ህይወታችሁን መለወጥ የሚችል ዲያመንድ ወዳለበት ቦታ፣ በጣም ከባድ ነገር ወዳለበት ቦታ ትደርሳላችሁ ማለት አእምሮን ስታሰሩ። እዚህ ምድር ላይ ማንም ስፔሻል ሰው የለም። ስፔሻል ማለት ልዩ ሰው፣ ከሰው የተለየ ሰው ማለት ነው። ስፔሻል ሰው የለም። ሰው ሁሉ እኩል ነው። እግዚአብሔር ሲፈጥር እኩል ነገር ሰጥቶ፣ እኩል እድል ሰጥቶ፣ እኩል ኦፖርቹኒቲዎችን ሰጥቶ እግዚአብሔር በቃ ማንም ሳያዳላ ነው የፈጠረን ያመጣልን ማለት ነው። ስለዚህ የመጠቀምና ያለመጠቀም አፈር ብቻ ተቀብሎ መተውና ከአፈርነት አልፎ ወርቆች፣ ሌሎች ማዕድኖች፣ ወርቆችን፣ ዲያመንዶች እስከሚገኙ ድረስ የመቆፈር ነው ልዩነቱ ማለት ነው። ስለዚህ አደራ፣ ሁሉ ነገር እዚህ ውስጥ ነው ያለው። ተጠቀሙ። ሁሉ ነገር እዚህ ውስጥ ነው ያለው። መጠቀም አለባቸው። አእምሮቹን ማሰራት አለባቸው፣ ማሰላሰል አለባቸው ማለት ነው። ሲታሰሩ ይሰራል። ስለዚህ ትችላላችሁ፣ ማከናወን ትችላላችሁ፣ መስራት ትችላላችሁ። በቃ ከፍ ከፍ ማለት ትችላላችሁ፣ ተጽዕኖ መፍጠር ትችላላችሁ። ስለዚህ ይህንን ያልኩት ነኝና ይህንን መልእክት ለሌሎች ይችላል። በጣም አጠር ብሎ አስተማሪ የሆነ አጠር ብሎ በኤነርጂ የሚያሞላ አዲስ ሀሳብ ለእናንተ አደርሳለሁ። ሼር አድርጉት።